ሰላም እንዴት ናችሁ? የዛሬው ቪዲዮ የሚሆነው ስለ አንደኛው ዊክሊ ሪቪው ነው። ሁለተኛ ደግሞ ያጠፋቸው አንዳንድ ጥፋቶች ነበሩና እነሱን ደግሞ ለኔም ለእናንተ መማሪያ ይሆናል ብዬ ስለማስብ ከኔ ስህተቶች እናንተ እንድትማሩ ነው። አክቹሊ ይሄ ሳምንት በጣም አሪፍ ሳምንት ነበረ። 4.5% ጌን ነበረ የነበረኝ በዚህ ሳምንት ላይ ወደ 200 ምናምን ዶላር አካባቢ 250 ምናምን ዶላር አካባቢ ነበረ በዚህ ሳምንት የሰራሁት። እናም ደግሞ አንዳንድ ጥፋቶችም ደግሞ በዛው ልክ አጥፍቼ ነበረ፣ ግን ስቲል ፕሮፊታብል ነበርኩኝ። እና የመጨረሻው ቪዲዮ የነበረው ካርጂፒዋይን እንዴት ዊን እንዳደረግኩኝ፣ የቱ ጋር እንደገባው፣ የቱ ጋር እንትን እንዳልኩኝ ነበረ። ይሄም ትሬድ ነበረ የመጨረሻ ቪዲዮ ላይ ለቀቁት። ይሄንን በይሄን ቪዲዮ በለቀቁበት ሰዓት ላይ ሙሉ አይታችሁት ከሆነ ጂቢፒ ኤንዚዲ ላይ የሆነ ትሬድ ገብቼ ነበረ። እሱ ትሬድ ደግሞ ስትሬት ቱ ስቶፕ ሎስ ነው የሄደው ማለት ነው። ያም የሆነበት ምክንያት ምንድነው? አንዳንድ ጊዜ 2 ወይ 3 ትሬዶችን በተከታታይ ዊን ማድረግ ስትጀምሩ ሳታስቡት ፎከሳችሁን ሉዝ ማድረግ ትጀምራላችሁ፣ ወይም ደግሞ ማየት ያለባችሁን ነገር ድንገት ሳታዩት ነው የምታልፉት። ኦር የሆነ ትንሽዬም ቢሆን ትልቅም ቢሆን ኢጎ ቢልድ ያደርጋል ውስጣችሁና ሳታስቡት ልትሳሳቱት ማትችሉትን ስህተት ትሰራላችሁ ማለት ነው። እንደዛ አይነት አጋጣሚ ነበር የተፈጠረው ጂቢፒ ኤንዚዲ ላይ። ያም ጥፋት ደግሞ እንዴት ነው የሆነው? አክቹሊ እንትኑ እንዳልቸው ነበረ ብዙ ጊዜ ከእንትን በኋላ አደልታለሁኝ ዊኩ ሲያልቅ ጀልታለሁኝ የገባሁት ይመስለኛል። አርጌው ማላቆን ነገር ከዚህ በፊት 5 ሚኒት ላይ እስካሁን ድረስ ትሬድ ከጀመርኩበት ቀን ጀምሮ 5 ሚኒት ላይ ትሬድ ገብቼ አላውቅም። ሃየር ታይም ፍሬም በጣም ገባው ከተባለ 15 ደቂቃ ላይ ነው የምገባው የነበረው። ነገር ግን በአሁኑ ገብቻለሁ ማለት ነው ዛሬ። ያም ደግሞ ምንድነው ትልቅ ጥፋት ነው። ያለ አድርጌ ማላቆን ነገር እያደረኩ ነበር የነበረው ነው። አክቹሊ ይመስለኛል ትሬዱን የገባሁትኝ እዚያ ነው ትሬዱን የገባሁት መሰለኝ። ዴን ትንሽ ወደ ፕሮፊት መጣና ከዛ በኋላ ስትሬት ስቶፕ ሎስ ነው የሄደው ማለት ነው። ያም የሆነበት ምክንያት ምንድነው? ፎር አወር ላይ ማየት ተቻላችሁ ማለት ነው። ፎር አወር ላይ የሚታያችሁ ከሆነ እዚህ ጋር ሰፖርት እና ሬዚስታንስ የሆነ ኤሪያ አለ። ይቺን ነው ኖቲስ ማድረግ የገባችሁ። እዚህ ጋር ፕራይስ በመጣ ቁጥር ባውንስ ያደርጋል። ከታች ሲሆን ደግሞ ቴስት አድርጎት ግዴታ መውረድ አለበት ማለት ነው። ሪጀክት ካላደረገው በእንደዚህ አይነት ካንድልስቲክ ኮንፊርሜሽን ከሌለው ሊሄድ አይችልም ማለት ነው። ስቲል ከላይ ከሆነ ወደ ላይ ነው የሚሄደው። አሁንም ከላይ ነበረ በሰዓቱ የነበረው። እኔ ግን ይሄንን ሰፖርት እና ሬዚስታንስ የሆነ ኤሪያ ኖቲስ አላደረኩትም ነበር በጣም ማለት ነው። እዚህ ጋር ነበር የገባሁት። ሰፖርት ሌቭል ላይ ደግሞ ባይ እንጂ ሴል ተብሎ አይገባም ማለት ነው። እኔ ደግሞ የገባሁት ሴል ብዬ ነው ሰፖርት ላይ። ሁልጊዜም ቢሆን ሰፖርት ሌቭል ላይ ባይ፣ ሬዚስታንስ ሌቭል ላይ ደግሞ ሴል ነው ብለን የምንገባው ማለት ነው። መጠበቅ የነበረብኝ ነገር ምንድነው? ይሄንን ኤሪያ ብሬክ አድርጎት ዴን ሪቴስት አድርጎት እንዲወርድ ነበረ። እኔ ግን እዚህ ኤሪያ ላይ ነው የገባሁት። እዚህም ጋር ስገባ ሴል ብዬ ነው የገባሁት። ዴን ቀጥታ ስትሬት ስቶፕ ሎስ ነው ሄደው ማለት ነው። ከእኔ ከገባው በኋላ ቡሊሽ ኢንገልፊንግ ሰራ። ዴን እንደምታዩት ቀጥታ ወደ ስቶፕ ሎስ ነው ሄደው። ከዚህ በኋላ ምንድን ነው የገባው ትሬድ? ጎልድ ዩሮ ዩኤስዲ ነው የገባው። ከዚህ በኋላ ዩሮ ዩኤስዲ ነው የገባው። ዩሮ ዩኤስዲ ላይ ደግሞ ምን አይነት ጥፋት አጠፋው? ሲል ልክ ነበርኩኝ። አክቹሊ ስትራቴጂ በጣም ነው የሚሰራው። ሩሎቹን ሁሉንም ነገር ፎሎ ካደረጋችሁት በስርዓት ነው የሚሰሩ ያለ ምንም ጥርጥር ማለት ነው። ምንድነው እዚህኛው ትሬድ ላይ ደግሞ የተፈጠረው ነገር? የመጀመሪያ ስቶፕ ሎስ ኤሪያ የነበረው እዚህ ጋር ነበረ። ዴን ወደ ድሮዳውን ገባ ማለት ነው። ትሬዱ ወደ ድሮዳውን ገባ። በጣም እንትን ነበር፣ ኮንፊደንት ነበርኩኝ ትሬዱን ስገባው። ከዛም ወደ ድሮዳውን ገባ ማለት ነው። ያም ወደ ድሮዳውን በሚገባበት ሰዓት 2 አወር ላይ እንደምታዩት ሎወር ሃይ ሰርቷል። ዴን ሎወር ሎ ከሰራ በኋላ ኤሚዮን ክሮስ አድርጎት ነው ሄዶ ኤሚዮን ቴስት ሊያደርግ ነው እየተመለሰ ያለው ብዬ ኮንሲደር አድርጌው ነበረ። ዴን ኤሚዮን ብሬክ አደረገውና ሪቴስት አድርጎት ወደ ላይ ወጣ ማለት ነው። የዛ ሰዓት ላይ ላይክ ፎሞ ምንላት ነገር መጣች፣ ፊር ኦፍ ሉዚንግ ማኒ ማለት ነው። ብዙ ጊዜ ደግሞ ምንድነው የሚባለው ማነው ሉዚንግ ትሬዳችሁን ፈጥናችሁ ከታደርጉት ነው፣ ዊኒንግ ትሬዳችሁን ደግሞ ሆልድ አድርጉት ይባላል። እንትናችሁ ምንድነው አናላይዝ እያደረጋችሁ በዛው ላይ ሆልድ አድርጉት ይባላል ማለት ነው። ከዚህ በፊት አድርጌ ማላቀውን ነገር ምን አደረኩኝ?
ከታደረኩ ማለት ነው። ሉዙን ከታደረኩትና ወደ $35 ምናምን አካባቢ መሰለኝ የከሰርኩት። $35 ምናምን አካባቢ ይሆናል ከሰርኩኝ ማለት ነው። ዴን ከሱ በኋላ ምንድነው የተፈጠረው? እዚህ ጋር እቺኛዋን ሬዚስታንስ ኤሪያ ያያችሁት፣ ይሄኛውም ሬዚስታንስ መጣና ፕራይስ ሪስፔክት አደረገ። ይሄንን ዴን ቢሪሽ ኢንገልፊንግ ሰጠ። ከዛ በኋላ ስትሬት ቱ ፕሮፊት ነው ቀጥታ የገባው ማለት ነው። እኔ ግን እዚህ ጋር ዘግቼው ነበረ። ሶ እዚሁ ትሬድ ላይ ቀጣይ ሳምንት ምንድነው የምንጠብቀው መሰላችሁ? ቀጣይ ሳምንት ይሄንን ትሬድ ምን እንደምንጠብቅ ላሳያችሁ። ያ ሶ ቀጣይ ሳምንት ምንድነው የምንጠብቀው? እዚሁ ትሬድ ላይ 2 ሃወር ላይ ምን ብያችኋለሁኝ? የዘገቡበት አንደኛው ምክንያት ኤሚዮ ክሮስ ተደርጎ ነበር። ሶ እሱን ሪቴስት ሊያደርገው የመጣ ነበር የመሰለኝ። ዴን እንደሱ ነበር ያልኩ ኮንሲደር ሳደርገው የነበረው፣ ነገር ግን ብሬክ አደረገው ማለት ነው። ሶ ብሬክ አድርጎት ሪቴስት በሚያደርገው ሰዓት ቡሊሽ ሊሄድ ነው ብዬ ነበር ያሰብኩት። ብሬክ አድርጎት ሪቴስት አድርጎት ደግሞ ይሄ 2 ሃወር ካንድልስቲኩ ሲዘጋ ትሬንዱን ወደ ቡሊሽነት ቀይሮት ነበረ። ሶ ያ ነው እንትን እንድል ያደረገኝ ማለት ነው፣ እንድዘጋ ያደረገኝ ማለት ነው። ሶ አሁን ምንድነው ለሚቀጥለው ሳምንት የምንጠብቀው? ይሄንን ኤሪያ እውነቴን ነው በጣም እርግጠኛ ነኝ፣ እመኑኝ፣ ይሄንን ኤሪያ መጥቶ ፕራይስ ቴስት ያደርጓል፣ ኤሚዮንም ቴስት ያደርጓል። ዴን ወደ 1 ሃወር ስንወርድ 1 ሃወር ላይ ካንድልስቲክ ኮንፊርሜሽን ጠብቃችሁ፣ ይሄ ኤሪያ ያለው ዌል ሪስፔክትድ የሆነ ኤሪያ ነው። እዚህ ጋር ፕራይስ እዚህ ጋር ሰፖርት ነው፣ እዚህ ጋርም ሰፖርት ነው። ሶ እስካሁን ድረስ ብሬክ አልተደረገም ነበረ ከሜይ 13 እስከ ሜይ 16 ድረስ ማለት ነው። ሶ በ3 ቀን ያህል እዚህ ጋር ነበረ ባውንስ ያደረገ የነበረው ማርኬቱ። ዜን አሁን ብሬክ አድርጎታል፣ ኤሚዮ ክሮስ ተደርጓል። ትልቅ ቡሊሽ ኢንገልፊንግ ካንድልስቲክ አለን። ሶ አሁን ፕራይስ ሪትሬስ ያደረገ ነው። እመኑኝ ፕራይስ እዚህ ጋር ይመጣል። ዜን ይሄን ከነካ በኋላ በካንድልስቲክ ኮንፊርሜሽን ጠብቃችሁ መግባት ትችላላችሁ ማለት ነው። ሌላው ደግሞ እንደዛ ይሆናል ብዬ ያሰብኩበት ምክንያት ምንድነው? ፕራይስ ቢሪሽ ኢንገልፊንግን የሰጠው ዴይሊ ላይ ማለት ነው። ዴይሊ ላይ ቢሪሽ ኢንገልፊንግ ሰጥቶ ነው የተዘጋው። ዊክሊ ላይ ደግሞ ፕራይስ ሎወር ሃይ ለመስራት ሃየር ሎ ለመስራት ሃየር ሎ ለመስራት ሪትሬስ እያደረገ ነው ያለው። ሶ ሪትሬስ የሚያደርግበት ቦታ ደግሞ እዚህ ጋር ሬዚስታንስ ሰፖርት የሆነ ኤሪያ ነው። ሶ ኤቭሪ ታይም ፕራይስ ብሬክ ባደረገው ቁጥር ሪቴስት ሊያደርገው ይመጣል ማለት ነው። አሁንም ደግሞ ሪትሬስ በሚያደርግበት ሰዓት ፕራይስ ተመልሶ ነካው እያልኳቸው ያለበት ኤሪያ ደግሞ ሬዚስታንስ ሰፖርት የሆነ ኤሪያ ነው። ሶ ፕራይስ በታች በሆነ ቁጥር ቴስት አድርጎት ይወርዳል፣ በላይ በሆነ ቁጥር ደግሞ ቴስት አድርጎት ወደ ላይ ይሄዳል። ሶ እመኑኝ ይህንን ትሬድ ጠብቁት። ምገባበት ቦታ ልክ እስከሆነ ድረስ በጣም ጠብቄ ነው ምገባው ይህንን ትሬድ። ሶ ዊን አድርጌ እንደምል ፖስት እንደማደርገው በጣም እርግጠኛ ነኝ። አትሊስት 1 to 2.5 ከ1 to 2.5 እስከ 1 to 3 ይሰጠኛል ብዬ ነው ማስበው። ዴን ከዩሮ ዩኤስዲ በኋላ አርብ ለታ ጎልድን ገባሁኝ ማለት ነው። አርብ ለታ ጎልድን ገባሁኝና ይሄንን ደግሞ ምንድነው ያደረኩት? አክቹሊ የገባሁት እዚህ ጋር ነበረ። የገባሁት እዚህ ቢሪሽ ኢንገልፊንግ ጋር ነበረ። ሶ እዚህ ጋር ገባሁኝ። ስቶፕ ሎሴ እዚህ አካባቢ ይሁን እዚህ ጋር መሰለኝ ስቶፕ ሎሴ፣ ፕሮፊት ታርጌቴ እዚህ አካባቢ ነበረ። እኔ ትሬዱን ደግሞ የዘጋሁት እዚህ አካባቢ ዘግቼዋለሁ ዓርብ ዕለት ማለት ነው። ያም የሆነበት ምክንያት ምንድነው? አንደኛ ሙሉ ለሙሉ አይደለም ፎሎ የሚያደርገው ሩል 2 ሃወር ቡሊሽ ነው። 4 ሃወር ላይ ምንም አይነት ኮንፊርሜሽን አላየሁም። መጥቷል ሎወር ሃይ ለመስራት፣ ነገር ግን ይሄ በቢሪሽ ኢንገልፊንግ አይደለም የተዘጋው። ሌላኛው ነገር ደግሞ ምንድነው 1 ሃወር ላይ እንደዚህ አይነት ትልቅ ካንድልስቲክ ዋያችሁ ቁጥር ከኤሚ በኋላ ሪጀክሽን በኋላ እንደዚህ አይነት ትልቅ ካንድልስቲክ ካያችሁ ሁልጊዜም ሪቴስት ሊያደርገው ይመጣል። እንትኑ ሮስሙ ኤሚውን ቴስት ሊያደርገው ይመጣል። ሶ ቀድሜን የዘጋሁት ማለት ነው ትሬዱን። ሶ በዚህ ሳምንት ያጠፋቸው ጥፋቶች ምንድናቸው? ላይክ ኖሽን ላይ ገብተን አክቹሊ ኖሽን እንትኔን እንዴት እንደምጠቀመው ወይም ደግሞ የኖሽንን ምረው ሊንክ ነው ይባል ማግኘት ከፈለጋችሁ ኮሜንት አድርጉ፣ ልልክላችኋለሁ። አሪፍ አጠቃቀም ስለሆነ እየተጠቀምኩት ያሉት ማለት ነው። ሶ በዚህ ሳምንት ከዩኤስዲ ሲኤችኤፍ ነው የጀመርኩት። ሶ 1 2 3 4 5 6 ትሬዶችን ገብቻለሁ። 2ቱ ሉዝ ነው፣
አንደኛው ብሬክ ኢቨን ነው። ይሄ $7 የሚለው ላይክ ብሬክ ኢቨን ነው እንጂ እንትን አይደለም አክቹሊ። ይሄም ደግሞ $7 የሆነበት ምክንያት ምንድነው? ወደ $18 ምናምን አካባቢ ነበር። ነገር ግን ተሳስቼ በ0.1 ሎት ገብቼው ስለነበረ ትሬዱ እሱን ስዘጋው ትንሽ ድሮዳውን ላይ ስለነበረ ሎት አድርጎ ነበረ። ከዛኛው ጋር አቀናንሽ ነው እንትኑን የጻፍኩት ማለት ነው። ግን የምታየው ከሆነ ዊኔ ትላልቅ ዊን ነው። ሉዝ ሳደርግ በጣም ከበዛ $52 ምናምን ሉዝ ላደርግ የሚችለው ማለት ነው። 5K አካውንት ስለሆነ በጣም እንትን እያሉ መጠቀም አለብን። የመጀመሪያው ዊክ ላይ አሁን ዊክ 3 ላይ ነው አካውንቱን ከያዝኩት። ፈርስት ዊክ ላይ $49 አካባቢ ፕሮፊት ነበረኝ። ሰከንድ ዊክ $157 ሎስ ነበረ። ሰርድ ዊክ $223 ኢን ፕሮፊት ነው ማለት ነው። ናው ማይ አካውንት ስታንድ ያደረገው ምን ላይ ነው? $5116 ላይ ነው ያለው ማለት ነው። ምንድነው ጎሉን ለማሳካት ወደ $384 አካባቢ ይቀርዋል። $284 አካባቢ ይቀርዋል ማለት ነው። ይህም ደግሞ ማለት 5.25% ማለት ነው። ምንድነው ጥፋቶቼ ናቸው። አሁን ምንድነው በዚህ ሳምንት የሰራው ጥፋት ምንድነው? የመጀመሪያው ጥፋቴ ምንድነው? ሁልጊዜም ቢሆን በሳምንት በኔ ስትራቴጂ በሳምንት አትሊስት ማክሲመም 3 ትሬድ በቂ ነው። ነገር ግን እኔ የገባሁት 6 ትሬድ ነው። በሶስቱ እነዛ 6 ትሬዶች ደግሞ የምታዩት ከሆነ አንድ ዊን 2 ዊን አይደል፣ ሶስተኛው ሉዝ አለ። ዩኤስዲ ካርድን ባልከሰር እንኳን ዩኤስዲ ካርድ ፕሮፊት ላይ ነበረ። ወደ ድሮዳውን መጣ። እኔም በብሬክ ኢቭን ካስወጣኝ በኋላ ፑሽ ማድረጉን ቀጠለ ማለት ነው። ይሄ ብሬክ ኢቭን ነው። እዚህኛው ላይ ሉዝ አደረኩት ትንሽ ገንዘብ፣ እዚህኛው ጋር ትንሽ ገንዘብ ደግሞ አገኘው። የሁለቱ ተደምሮ የዚህኛውን ሎስ በትንሹ ቀንሰው ማለት ነው። ስለዚህ ምንም ፕሮፊትም አላገኘው አልከሰርኩም በሶስቱ ትሬድ አንድ ላይ ማለት ነው ሲደመር። ነገር ግን ምንድነው ሳይኮሎጂ ላይ ኢፌክት አለ። እነዚህ 3 ትሬዶች ሳይኮሎጂ ላይ የሚያመጡት ኢፌክት አለ። ምን አድርጋችሁ እንደገባችሁ፣ ለምን እንደገባችሁት፣ ከከሰራችሁ ደግሞ ብዙ ገንዘብ ትልቅ ኢፌክት ነው የሚኖረው። እሱ ነበር ጥፋቱ ማለት ነው የነበረው። እንትኑን ለማየት ያህል እንኳን እዚህ ጋር ምንድነው ዩኤስዲ ካርድ ላይ ዩሮ ዩኤስዲ ላይ ልክ እንደነገርኳችሁ ሎሴን ከት አድርጌዋለሁ ኩዊክሊ። ያ ነው ማለት ነው። እንትን ነበር ኦቨር ትሬዲንግ ፎሞ ዩሮ ዩኤስዲ ላይ ፎሞ ትንሽ ፊል አድርጌ ነበረ። ላይክ ቅድም እንደነገርኳችሁ ፎሞ ማለት ፊል ኦፍ ሎዚንግ ማኒ ነው። አንዳንዴ ስትገቡም ስትወጡም ፎሞ ሊሰማችሁ ይችላል። ስትገቡ ማለት እንዴት ነው? አንድ ትሬድ የሆነ ክራይቴሪያ እንዲያሟላላችሁ ትፈልጋላችሁ። ለምሳሌ 5 ክራይቴሪያ ያላችሁ እንበል እና 4ቱን አሟላላችሁ። አንዱን መጠበቅ አትፈልጉም። ምክንያቱም አንዱን ስጠብቅ ፕራይስ ሙቭን ቢያደርግብኝስ? ለምሳሌ ባይላለው ብዬ ከገባሁኝ አንዱን ክራይቴሪያ እስኪያሟላ ከምጠብቅ ቢያመልጠኝስ አይነት ነገር፣ ገንዘቡ ፕሮፊቴ ቢያመልጠኝስ አይነት ነገር ብለን በምንገባ ሰዓት ያ ፊር ኦፍ ሉዚንግ ማኒ ይባላል። የሌለንን ገንዘብ ግን እናገኛለን ብለን ያሰብነውን ገንዘብ እናጣለን ብለን ማሰብ ማለት ነው። እንደዚህ አይነት ደግሞ ሎስ ላይ ምናምን ደግሞ ሎሳችንን ቱ ኪክሊ ከት በምናደርግበት ሰዓት ደግሞ ያም ፊር ኦፍ ሉዚንግ ማኒ ይባላል። ያ ደግሞ ያለንን ገንዘብ እንዳናጣ መፍራት ማለት ነው። ፊርም ይሆናል ማለት ነው። ይሄ ነው። ከዛም በኋላ ቀጣይ ሌላ ሳያችሁ ፈልገው ነገር ምንድነው? ለዚህ ሳምንት 4 ትሬዶች ናቸው ቶፕ እንትኖች። 4 ከረንሲዎች አሉ፣ 4 ፔሮች ማለት ነው። 4 ፔሮች አሉኝ ቶፕ ብዬ ያስኳቸው። እነዚህም ዩሮ ዩኤስዲ፣ ዩሮ ካድ፣ ዩኤስዲ ካድ እና ዩኤስዲ ሲኤችኤፍ ናቸው ማለት ነው። እነሱን ኩዊክሊ አናላይዝ ላድርግላችሁና እነዚህን 4 ትሬዶች አክቹሊ ሁለቱ ዩሮ ካድ እና ዩሮ ዩኤስዲ ላይ በጣም ኮንፊደንት ነው ሙቭን ሊያደርግ እንደሚችል ማለት ነው። ምክንያቱም ፕራይስ አክሽኑ በጣም የሚገርም ፕራይስ አክሽን። ከዩሮ ካድ እንጀምር። ዩሮ ካድ ምንድነው? ብዙ ጊዜ መንዝሊ ላይ ነው የሚጀምረው። መንዝሊ ላይ ምንም ማሳወቂያ መስመር የለም ምናምን፣ ጀስት ፕራይስ ምን እያደረገ ነው፣ ፕራይስ ምን ያደረገ የሚለው። ዩሮ ካድ ፕራይስ አሁን ያለበት ኤሪያ ምንድነው? እዚህ ጋር እንደምታዩት መስመር ማለት ነው። እዚህ ጋር ሬዚስታንስ ኤሪያ ነው። ብሬክ አድርጎት ነበረ። ከዛም በኋላ ሎንግ ዊክት ዞን የመጣው ከላይ ማለት ነው። ያ ማለት ይሄ ስትሮንግ ኤሪያ ኦፍ ሬዚስታንስ ነው ወይ ዲስፔክትር። እዚህ ጋር ብታመጡት ጀስት እዚህ ጋር ራሱ ብናደርገው እንትናችንን ሬዚስታንስ ኤሪያችንን ታያችሁ
ቀጥታ እዚህ ዊክ ከመጣ በኋላ ባውንስ ነው የሚያደርገው። ዊክ ከመጣ በኋላ ባውንስ፣ ዊክ ከመጣ በኋላ ባውንስ ያደርጋል። ያ ማለት በጣም ዌል ሪስፔክትድ እና ስትሮንግ የሆነ ኤሪያ ኦፍ ኢንተረስት ነው ማለት ነው። ስለዚህ ፕራይስ አሁን ሃየር ሃይን ፈጥሯል፣ ፖቴንሻል ሃየር ሃይን ፈጥሯል። እዚህ ጋር ሃየር ባለ ፕራይስ ከተመለሰ አንቲሲፔት የምናደርገው ቡሊሽ ስለሆነ እነዚህ ታይም ፍሬም ትሬንዱ ሃየር ሎ ለመፍጠር ይመጣል ብለን ስቡ ግን ወደ ዊክሊ ወርዳለው። ዊክሊ ላይ ሲወርድ ደግሞ ዊክሊ ቡሊሽ ነው፣ ዊክሊ ቡሊሽ ነው እንደምታዩት። ቴን ሎወር ሃይ ለመስራት እየመጣ ነው አይነት ነገር። ከዛ ይሄኛው ሬዚስታንስ እዚህ ጋር ሬዚስታንስ የሆነውን ኤሪያ ብሬክ አድርጎት ወርሳት ወርዶ ነው የተዘጋው ላስት ያለፈው ሳምንት ማለት ነው። ያም ደግሞ ቢሪሽ ኢንቨስትመንት ፈጥሮ ነው የተዘጋው። ቴን ወደ ዴሊ ወርዳለሁ። ዴሊ ላይ ነው ብዙ ነገሮች የሚሰራው። ሶ ዴሊ ላይ በመወርድበት ሰዓት ሁልጊዜ ኤሪያው ኢንተረስት የምናሰምረው በሃየር ሃይ እና በሃየር ሎ ወይም ደግሞ ቡሊሽ ከሆነ ማለት ነው። ቡሊሽ ደግሞ ከሆነ በዚችኛ ሎወር ሃይ እና በዚችኛ ሎወር ሃይ እና በዚችኛ ፖቴንሻል ሎወር ሎ መካከል ማሰምረው ኤሪያው ኢንተረስት ሁልጊዜ በሁለቱ መካከል ነው። ላይክ እንደ ፊቦናቺ አስቡ። ፊቦናቺውን ለምሳሌ ማስመር ከፈለጋችሁ ሁልጊዜ ቢሪሽ ከሆነ ከዚህ ጀምራችሁ ዜሮ ዛሬ ታዘምቱ። ሶ በፊቦናቺ ራሱ ብትመጡ ይሄ ሪያል ላይ ምንድነው ጎልደን ዞን ነው ምናምን የሚባለው ላይ ሶ እንደሱ ነው ማሰምረው ማለት ነው። ያንን ደግሞ ሳሰምር ኤሪያ ኦፍ ኢንተረስት አትሊስት 3 ጊዜ ታች መደረግ አለበት። በዊክ ሳይሆን ቦዲ ካንድል ሊነካው ይገባል። እንደዚህ አይነት ቦዲ ካንድሎች ማለት ነው። ዊኮቹን ሳይሆን ፈልገው ቦዲ ታች ሊነካው ይገባል። ይሄ ነው አስብ። ሶ 1 2 3 4 ሶ አሁን ፕራይስ ብሬክ አድርጎታል። በምን አይነት ካንድልስቲክ ነው ብሬክ ያደረገው? በትልቅ ቢሪሽ ካንድልስቲክ ብሬክ አድርጎታል። ከዛ ደግሞ ምን ብያቸዋል? አክቹሊ ትናንሽ ታይም ፍሬሞች ላይ ብቻ አይደለም የሚሰራው። ኤቭሪ ታይም ፍሬም ላይ ትልቅ ቢሪሽ ካንድልስቲክ ወይም ትልቅ ቡሊሽ ኢንቨስትመንት ካንድልስቲክ አለ ማለት ሁልጊዜም ከሱ በኋላ ሪትሬስመንት ይኖራል ነው። ሁልጊዜም ማለት ኤቭሪ ታይም ባይሆንም፣ ነገር ግን ሞስት ፕሮባብሊ ከ10 ሙቮች 8ቱ ላይ ምናምን ነገር ይኖራል። ለምን? አሁን እዚህ ጋር ትልቅ ቡሊሽ ካንድልስቲክ ሙቭ አለ አይደል? ከዛ በኋላ ሪትሬስመንት የለም። እዚህ ጋር ግን ትልቅ ቢሪሽ ካንድልስቲክ ሙቭመንት አለን። ከሱ በኋላ ግን አለ ማለት ነው። ከዛም ፕራይስ ወረደ፣ ቴስት ሊያደርገው መጣ። ከዛ እቺኛ ቢሪሽ ፒን ባር ትባላለች ኦር ቢሪሽ ሃመር ምንላት ፎርሜሽን ነች። ሶ ይሄንን ሰራ ማለት ነው። ይሄን ከሰራለን ዴን 4 አወር ላይ ወረድኩኝ። ሶ ትሬንድ ምንድነው? ዊክሊ ቡሊሽ ነው፣ ዴይሊ ቢሪሽ ነው። 4 አወር ወደ ቡሊሽነት ተቀይሯል፣ ወደ ቢሪሽነት ተቀይሯል ማለት ነው። ሶ ኮንፊርም አድርጎልኛል ዴይሊ እና 4 አወር ቢሪሽ ስለሆነ ዊክሊ ቡሊሽ መሆኑ ያን ያህል ኢፌክት የለውም። ምክንያቱም ዊክሊ ሃየር ሎ ሊሰራ ነው የሚመጣው አንቲሲፔት ማድረገው ማለት ነው። ዴን ሌላ አናዘር ኮንፊርሜሽን ምን አይነት ኮንፊርሜሽን ሰጠኝ? እዚህ ስትሮንግ ኤሪያ ኦፍ ኢንተረስት ላይ ሌፍት ሄድ ኤንድ ራይት ሾልደር ሰራ ማለት ነው። ከዚህ በፊት ሄድ ኤንድ ሾልደር ጥቅሙን ነግሬያቸዋለሁ። ላላያችሁት ሰዎች ደግሞ የሄድ ኤንድ ሾልደር ፓተርን ጥቅሙ ምንድነው? ፕራይስ ሁልጊዜም ማርኬቱን ሺፍት ማድረግ ሲፈልግ ሄድ ኤንድ ሾልደር ፈጥሮ ነው ሺፍት የሚያደርገው ማለት ነው። ሶ አሁን ለምሳሌ እዚህ ጋር እንደምትሄድ ይሄ ሌፍት ነው አይደል? ሌፍት ሄድ ራይት ሾልደር ከሰራ በኋላ ማርኬቱ ምንድን ነበር? እዚህ ጋር ዝም ብሎ ኮንሶሊዴት እያደረገ ነበር። ዴን ሙቭ አደረገ ማለት ነው። ሶ አሁንም ከዚህም በኋላ ሌፍት ሄድ ኤንድ ራይት ሾልደር ሰራ፣ ከዛ ወርታች ሙቭ አደረገ። አሁን የምጠብቀው ምንድነው? አንደኛ ይሄኛውን ሰፖርት የሆነ ኤሪያ መቶ ቴስት እንዲያደርግልኝ፣ ሁለተኛ ደግሞ የዚህን የሄድ ኤንድ ሾልደሩን ኔክ ላይኑን ቴስት እንዲያደርገው ነው የምጠብቀው ማለት ነው። ያንን ኮንፊርሜሽን ግን 1 ሃወር ላይ ነው የምጠብቀው። ሶ 1 ሃወር ስቲል ቢሪሽ ነው። ስለዚህ ፕራይስ እዚህ ጋር ከመጣ በኋላ ቢሪሽ ኢንገልፊንግ ይሰጠኛል። ዴን እዚህ ጋር ገባለሁ ማለት ነው። ስቶፕ ሎሴ ፕሮባብሊ እዚህ ጋር ነው ሊሆን የሚችለው። ዴን ፕሮፊት ታርጌት እዚህ አካባቢ ይሆናል። ሶ 1 2 3 በስርዓት ይሰጠኛል ማለት ነው እንግዲህ ከጌታ ጋር። ስለዚህ ይሄ ነው ዩሮ ካርድ ላይ ያለው ነገር። ዴን ወደ ዩሮ ዩኤስዲ ስንወርድ ዩሮ ዩኤስዲ ቅድም አሳይቻችኋለሁ፣ ግን ሙሉ አናላይሲሱን ለመስራት ያህል ሁልጊዜም አሁንም መንዝሊ ላይ ይመጣሉ። መንዝሊ ምን ላይ ነው ያለው? መንዝሊ ቡሊሽ ነው አይደል? ማርኬቱ እንደምታዩት ከሆነ መንዝሊ ቡሊሽ ነው። ዴን እዚህ ጋር ደግሞ ስትሮንግ ሰፖርት እና ማነው ሬዚስታንስ ኤሪያ አለን። ላይክ ይሄ ኤሪያ ማለት ነው። ፕራይስ እዚህ ጋር ሲመጣ ይወርዳል፣ ሲመጣ ይወርዳል። አሁን መጥቷል። ሶ ዌል ሪስፔክትድ የሆነ ኤሪያ ነው ማለት ነው። ፕራይስ ያለው ሃየር ሃይ ፖይንት ላይ ነው። ሶ አሁን ሃየር ሎ ለመስራት እየተመለሰ ነው ብዬ ነው አንቲሲፔት ማድረገው። ድረስ ሊመጣ ይችላል። እዚህ ጋር የምታዩት ከሆነ ፕራይስ ሬዚስታንስ የሆነበት ወደዚህም ብናሰምረው ሰፖርት የሆነ ኤሪያ ነው። ስለዚህ እዚህ ድረስ ይመጣል ብዬ ነው አንቲሲፔት ማድረገው። ምክንያቱም እዚህ ጋርም ኤምኦ ክሮስ ተደርጓል። ስለዚህ ሊመጣ ይችላል ብዬ ነው ማስበው። ዴን
ወደ ዊክሊ ወርዳለው። ዊክሊም ቡሊሽ ነው። እንደዛኛው ሁሉ ሃየር ሃይ ሰርቷል። ሃየር ሎ ይሰራል ብዬ ነው እያሰብኩ ያለሁት። ዴይሊ ላይ ስንኖር ከዴይሊ ላይ ደግሞ ፕራይስ ብሬክ አድርጎት 3 ተነክቷል። አክቹሊ ይሄ ኤሪያ ኦፍ ኢንተረስት ገብታችሁ ቼክ ማድረግ ትችላላችሁ። 3 ጊዜ ተነክቷል። ፕራይስ መጣ፣ ቴስት አደረገ፣ ቢሪሽ ሃመሩን ሰጠን። ከዛ በኋላ ድጋሚ ቴስት አደረገው፣ ሌላ ካንድልስቲክ ሰጠን። ዴን ከሱ በኋላ ይሄን ቢሪሽ ኢንገልፊንግ ሰጠን ማለት ነው። ዴን ከሱ በኋላ ምለው እየጠበቅኩ ያለሁት ፕራይስ ይሄንን ኤሪያ መጥቶ ቴስት እንዲያደርገው ሰፖርት የሆነ ኤሪያን ሬዚስታንስ አድርጎት እንዲወርድ ነው። እሱንም ማናወር ላይ ነው ጠብቀው ማለት ነው። ዴን ቀጣዩ ምንድነው ዩኤስዲ ካርድ ነው። ዩኤስዲ ካርድ እና ዩኤስዲ ሲኤችኤፍ ምንድነው ወሰብሰብ በትንሽ ያለች ስለሆነች ረጅም ላለማድረግ ቪዲዮ ነው። አክቹሊ አሁንም 20 ደቂቃ ያህል መጥቷል። እሱም ረጅም ነው። ረዘም ላለማድረግ ዩሮ ካርድ እና ዩሮ ዩኤስዲ ሞር ኮንሰርን ሆናችሁ ቼክ አድርጉት። በሁለቱ ትሬድ እንግዲህ አትሊስት 6% ከ4 እስከ 6% ጌን ይኖረኛል ብዬ አስባለሁ። አይ ቲንክ እንግዲህ በዚህ ቪዲዮ ቫሉዌብል የሆኑ ሌሰኖችን ተምራችኋል ብዬ አስባለሁ። ጥያቄ ካላችሁ ኮሜንት ላይ ፒን አድርጉልኝ። እናም ደግሞ ኖሽን ማግኘት የምትፈልጉ ሰዎች ካላችሁ ጆርናሊንግ በጣም ጥቅም ስላለው ጆርናል ማድረግ ከጀመራችሁ የምትቀይሩት ብዙ ነገር ስለሚኖር፣ ምክንያቱም ስህተትን እንደማወቅ ብልሃት የለም እና ጆርናል ማድረግ ከጀመራችሁ በጣም እርግጠኛ ነኝ ብዙ ነገር መቀየር ስለምትችሉ እሱን እንትን ብላችሁ ታስባለሁ ከፈለጋችሁ ታናግሩኝ። መልካም እንግዲህ እሁድ ይሁንላችሁ።